ለርሶ እነዚህ ነገሮች የወዳደቁ ቆሻሻዎች ሊመስሉ ይችላሉ። እድሜ የጠገቡ ቀለማቸውም የጠፋና ማንም አይኑን ሊያሳርፍባቸው የማይፈልጋቸው ቁሶች። ነገር ግን ለታዳጊው ካሌብ እነዚህ ቁሶች የጥበብ ምንጮች ናቸው። Kalub Putik, everyone, he's doing it again. What we finna do? ካሌብ የሚያየው አሮጌ ፕላስቲክ ሳይሆን ዘመናዊ ፋሽን ነው። እርሱ የሚያየው የተቀደደ ጨርቅ ሳይሆን ድንቅ ጥበብን ነው። ውድ ጨርቆችም ሆነ ዘመናዊ የስፌት ማሽኖች የሉትም። የፋሽን ዲዛይን ትምህርት ቤትም አልገባም። ሆኖም ግን ዓለምን ያስደመመ ድንቅ ጥበብ መፍጠር ችሏል። የሰው ልጅ ጥሏቸው የሄዳቸውን የጎማ ቁርጥራጮች፣ ካርቶኖችና ያረጁ ጨርቆችን እንደ አዲስ ህይወት በመዝራት በአካሉ ላይ ደርቦ ማህበራዊ ሚዲያው ላይ ብቅ ሲል ዓለም በአድናቆት ደነገጠች። ከታዋቂው አሜሪካዊ አቀንቃኝ ሲዛ ጀምሮ እስከ ስመጥር የፋሽን ድርጅቶች ድረስ የዚህ ኢትዮጵያዊ ታዳጊ ስራዎች የዓለምን ቀልብ ስበዋል። ትላልቅ ዓለም አቀፍ ሚዲያዎች የካሌብን ከምንም ተነስቶ የመፍጠር ተሰጥኦ እያስተጋቡም ይገኛሉ። ካሌብም ያሳየን አንድ ትልቅ እውነት አለ። ጥበብ ያለው ውድ ዕቃ ውስጥ ብቻ ሳይሆን ነገሮችን በጥልቀት የሚያዩ ልዩ አይኖችና በፈጠራ ውስጥ መሆኑ። የካሌብ ፈጠራ አስደንቋቸዋል? ከምንም ነገር ተነስቶ ለሚተጋው ለዚህ ታዳጊ ወጣት ያላችሁን አድናቆት በኮሜንት ገለጹልን። ቪዲዮውንም ሼር አድርጉ። ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። ቃሉ ፑቲክስ ዓለምን ማስገረሙ ሀገሩን ደግሞ ማኩራቱን ቀጥሎበታል። አሁን ደግሞ ከ700 ሚሊዮን በላይ ተከታይ ያለው ኢንስታግራም ገጽ ይፋዊ ጥሪን አቅርቦለታል። በፈጠራውና በይዘቱ ሁላችንም የምናደንቀው ተወዳጁ ቲክቶከር ቃሉ ፑቲክስ በይፋዊ የኢንስታግራም ገጽ ላይ እንዲተዋወቅ ትልቅ ግብዣም ቀርቦለታል። ቃሉን በልዩ ሁኔታ ልናስተዋውቅህ እንፈልጋለን በማለት በይፋም ጋብዘውታል። በእውነት ይህ እጅግ የሚያስደስት ታላቅ ዜና ነው። ታዲያ ሁላችሁም ለቃሉ ፑቲክስ እንኳን ደስ ያለህ በሉት። በዚሁ አጋጣሚ እኔንም ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ። ሰዎች ቃሉ ፑቲክስ በመባል የሚታወቀው ልጅ አወቃችሁ እዚህ ሶሻል ሚዲያ ላይ የተለያዩ ዲዛይነርስ ክሎዝ ከሚያገኛችሁ ከአካባቢው ላይ ካገኘው እቃ ማለት ነው ከዛ እየፈለገ ከዛ እየሰራ ልብሶችን ዲስፕሌይ የሚያደርግ በጣም አሪፍ ፊቶችን የሚሰራው ወይ ኢንተርናሽናል ይሁን እየተባለ በጣም ሲወራ ነበር። ያው ኢንተርናሽናል ሪኮግኒሽን አግኝቷል። ከዚህ በፊት እንደምታውቁት ስዛ ኮሜንት አድርጋለት ነበረ ቆይቷል። አሁን ላይ ደግሞ ኢንስታግራም ራሱ 15 hours ኮሜንት አድርጎለታል። we'll love to feature on our account next week please check DMs ብሎ ሃርት ኢሞጂ ይሄ በሃርት ኢሞጂን በቴክስት ፈውለታል። ብቻ ኢንተርናሽናል ሪኮግኒሽን ማግኘቱ የሆነ በጣም ደስ የሚል ነገር ነው። እኔ I'm happy for him የምር I hope he makes it የምር በቃ ቢያልፍለት አንደኛ ለሱም የሆነ ሰው ሲያልፍለት የምር ደስ ይላል የሆነ ሰው ሲሳካለት። ከዛ በተጨማሪ ደግሞ እንደ ሀገር የሚጠቅመን ነገር ነው የሚሆነውና ብቻ keep it up ለማለት እንኳን ደስ አለ በሉት። እጅግ በጣም ደስ የሚል ዜና ተሰምቷል። ቃሉ ፑቲክስ ከሰሞኑ እጅግ በጣም መነጋገሪያ ከነበሩ ቲክቶከሮች እንዲሁም ደግሞ ኢንስታግራሞች መካከል አንደኛው እንደሆነ የሚታወቅ ነገር ነው። በኢንስታግራም እንዲሁም ደግሞ በቲክቶክ የሚለቃቸው ከወዳደቁ ነገሮችን በማንሳት የሚሰራቸው ዲዛይኖችም እንግዲህ ዓለምን እያስገረመ ይገኛል። የሆሊውድ ምን ታረጉታላችሁ የዓለምን ሕዝብ በይሳት ማለት ነው እያነጋገረ ይገኛል። በይሳትም እንግዲህ ከኢንስታግራም ፔጅ ከራሳቸው ማለት ነው በቀጥታ የአብረን እንስራ ጥያቄ መቅረቡን እየተመለከትን እንገኛለን። ቃሉ ፑቲክስ በኢንስታግራም ከለቀቃቸው ቪዲዮዎች በዚህኛው ቪዲዮ ኮሜንት ላይ ማለት ነው ኢንስታግራም ራሱ ዋናው ፔጅ ኮሜንት ላይ ገብቶ እንግዲህ ዲኤሙን ቼክ እንዲያደርግና በሚቀጥለው ሳምንት ፊውቸራቸው ላይ ወይም ደግሞ የራሳቸው የኢንስታግራም የፊት ለፊት ገጻቸው ላይ ይዘውት እንዲወጡና የአብረን እንስራ ጥያቄ ነው በአጠቃላይ የቀረበለት ዲኤሙን ቼክ እንዲያደርግ ጭምር እንግዲህ ጥያቄ አቅርቦለታል። በእያንዳንዱ ፖስት በሚያደርጋቸው ኮሜንቶች ውስጥ ስትገቡም እጅግ በጣም አስገራሚ የሆኑ እንዲሁም ደግሞ ተጽዕኖ ፈጣሪዎችና የሆሊውድ አክተሮችን ጨምሮ ማለት ነው ሙዚቀኞች ኮሜንት እያደረጉለት እንዲሁም ደግሞ አድናቆታቸውን እየገለጹለት ይገኛሉ። በኢትዮጵያ ውስጥም ከሰሞኑን በቲክቶክ ላይ ፖስት የሚያደርጋቸውን ቪዲዮዎች በተመለከተም በርካታ ሰዎች ሲነጋገሩበት እንዲሁም ደግሞ እጅግ በጣም አስደናቂ የሆነ ዲዛይኖችንም ጭምር ሲያሳይ እንደነበር የሚታወስ ነገር ነው። በይሳትም እጅግ በጣም ጥሩ የሆነ እድል ላይ መጣለት እንኳን ደስ አለ ማለት ፈልጋለሁ። ሁላችሁም እንኳን ደስ አለ በሉት። በሌሎች አዳዲስ መረጃዎች አሁንም በድጋሚ መልሳለሁ። ፕላስ ምልክቷን መጫራችሁን አትርሱ። መልካም ቀን ይሆንላችሁ። I don't think that's gonna Why would you swim in that? Like crystal. Bro, looked like there was a lot of minerals. We gotta stop pausing. Yeah, no. We've seen like the worst of waters. I feel like this guy just like probably has high standards. To be completely honest, like green water isn't as appealing as like clear water. That's true. Is he from California? Probably is. Yeah. Kálu Putik has blown. Kálu Putik is a global, mega, international superstar. The boy from Ethiopia has become super big. In fact, as we are speaking, Instagram, oh yes, the same Instagram that you know, Instagram is begging for a collaboration with Kálu Putik. Instagram is in Kálu Putik's DM, begging for a collaboration.
Instagram dropped a comment on Kaluputi's most recent video, and this is what Instagram had to say. Hi, we would love to feature you on our accounts next week. Please check DMs. Do you know what this means? Instagram has literally been in Kaluputi's DMs, and Kaluputix not even notice it. The blessing is too much. The blessing is too big. It's too great. Yes, the young boy from Ethiopia in Africa is going global. And it doesn't end there. International mega superstar Caesar has literally been dropping comments back to back on Kaluputix videos. Or should we talk about the international superstar Naomi Campbell, who has literally been dropping comments back to back? She is literally gag. She is the queen model of our time, of a lifetime. Naomi Campbell dropping comments back to back in Kaluputix videos. When you visit Kaluputix Instagram, literally it's close to 900,000 followers on there. And this has been done with very few videos. And looking at the videos, oh my God, the heaven host. Millions, in fact, multi-millions of views per video. Tell me how it is not great. When you visit his TikTok, close to 900,000 followers as well, racking multi-millions of views. That is Kaluputix for you. A young boy with a vision, no money, no sponsors, nothing at all. Dealing with the basic things of life. Look at him today. I told you guys, it's going to become the biggest sensation in the entire world. I'm happy that we're here to witness this. This is our African brother. We are supposed to do everything for him, but the one thing we will not do for him, we will not afford to do for him, is to fail him. So the time is now. Each and every African watching the world. The time is now. Support this young man who is using the media for a just cause, not to do crazy stuff like the Taylor people doing. What a time to be alive. Big shout out to you, Kaluputix. Big shout out to you, Ethiopia. Big shout out to Mama Africa. Big shout out to the whole world. I love you guys. ታሪክ ተሰራ። ቃሉፑቲክ ለሀገሩም ለራሱም ተአምራዊ የሆነ ታሪክ ሰርቷል። ትላንትና እንግዲህ የመጨረሻው ፖስት ላይ የኢንስታግራም ዋናው አካውንቱ ባለቤቱ አለ አይደለ? ሃይ we would love to feature you on our account next week please check DMs ብሎታል። እንግዲህ ምን አይነት ተአምር ነው ይሄ! ደግሞ እጅግ በጣም እንደ ሀገር ትልቅ እድልና ትልቅ ሰክሰስ ነው። አስቡት we would like to feature you ማለት አሁን ኢንስታግራምን ካየናቸው ሶስት አይነት አከፋፈል አላቸው። ኖርማል ሰዎች የሚከፈሉት አለ፣ ሴሌብሪቲ እና ደግሞ አይኮኒክ የሚባሉ ሰዎች የሚከፈሉት አለ። አሁን ቃሉፑቲክ የሆኑ ማለት ነው እንደነ ሰሊና ጎሜዝ፣ እንደነ ሊዮኔል ሜሲ፣ እንደነ ክርስቲያኖ ሮናልዶ ማለት ነው ስፔሻል ሊያደርገው ፈልጓል የኢንስታግራም ባለቤት ማለት ነው። አስቡት 700 ሚሊዮን ፎሎወር ነው ያለው የኢንስታግራም ዋናው አካውንትና እባክን ዲኤም ያረግነውን ተመልከትና ከቀጣይ ሳምንት ጀምሮ እንግዲህ የኢንስታግራም ፊውቸር ሊያረጉት አስቧልና እንደ ሀገር ትልቅ ኩራት I don't give a fuck what you say. Yeah, I'ma do shit my way. So you mask go fill it with brute, back of the mask go fill it with bang. Every time I put this knife in my pants, I get a 4 or 5 time in the can.